እንደምን አላችሁ ልጆች? ደህና ናችሁ ወይ? ከመግባቴ በፊት ላይክ፣ ሼር፣ ፎሎ ማድረግ ልጆች። እንደምን ናችሁ ልጆች? እስቲ ስለ ሀገሬ ሰርግ ልንገራችሁ። እስቲ ስለ ወጣቴ ስለኔ ያሳለፍኩት ወሬ ልንገራችሁ ልጆች። እኔ የገጠር ልጅ ብያችኋለሁ። አሁን ድረስ ማብሪያት የለም ልጆች። እኛ ትናገባ ምንድን ነው የሚሰጠን? ይሄ የከብት ቆዳ ከሌ ነው ከሌ ነው። ያ ከሌ ልስልስ ያለ ነው፣ በቀለም ሽልም ይባላል። ልስልስ ያለ ነው፣ ልክ እንደ አንሶላ እዛ ላይ እንተኛበታለን። አሁን ድረስ ማለት ነው። አሁን አልፎ አልፎ ይኖራል መሰለኝ። ያንን ሙሽራቴ ትናገባ ያንን ይዘን ነው በመጀመሪያ ያችን ሴት ሆነች ያከለ ማከሉ ላይ እዚህ የሚጨፈርበት ላይ ጥፍር ትንቆረጥ ማከላችን ላይ ይነጠፋል። ያችን ልጅዮ ትትመረጥ ውለጂ ክበጅ ብላ እናቶቻችን አያቶቻችን ትላልቆች ሰዎች እንደኔ ያሉ አዛውንቶች እኔ አዛውንት አይደለሁ ትልቅ ሰው አይደለሁ ብለው እንደኔ አይነቱ ተኔ በሰል ያሉት ውለጂ ክበጅ ብለው ይሏል። ያንን ከልቤ ይዛ ትሄዳለች ብባሏ። ምንድን ነው ይዛ የምትሄደው? የኛ በባህላችን በድሮ ጊዜ ያሁኑ ተሻሽሏል። ምንድን ነው ይዛ የምትሄደው? ያንን ከልቤ ወይም ካልቤት ብለው ያን ይዛ ትሄዳለች። ምንድን ነው ይዛ የምትሄደው? ወደ ባባ ቤት የቅቤ ቅቤው ተለውሶ የቁኒ ቀዳዳ ትንሿ እንደገና ብርኩማ ክሁል እንዝርት መርፌ ይሰጣል። በአገልግል ይዛ ትገባለች። ይቺ ደግሞ ሙጃይ ሁሏን የምታስቀምጥበት እሷን ይዛ ትሄዳለች። መስተዋት እንደዚች አርጋ የምትታይበት እንደዚች አርጋ ይዛ ትሄዳለች። ይዛ ትትሄድ አማቿ ቤት እዛ ትገባለች ማለት ነው። ለብቻዋ ጫውላ ትሰራለች። ጫውላ ትሰራ ትንሽዬ ወጣ ግን ትንሽዬ ጎጆ ትሰራለች። ያው ገጠር ይሰሯታል። ልክ እንደሚባል ማለት ነው። ሙሽራይቱና ሙሽራው የሚቀመጡበት እንዲህ ገባ አድርጎ ወደ ውስጥ ትሰራለች። ይሄ ሙሽሮቿ የሚተኙበት እሷ ባልና ሚስቱ ሙሽራውና ሙሽራዋ የምትተኛበት እዛ ይሰራል ማለት ነው። እዛ ትሰሩ ያንን ቅቤ እያመጣች ትቀባለች። እንደገና ልጃገረዶች እዛ ትሄዱ ማለት ነው። ልጃገረዶች ትሄዱ ኩል ይሰጣቸዋል፣ ኩል ይደቆሳል። ያሚዜ ሁሉ የተሰበሰበ ሴቶች ሁሉ ይቀባሉ። እሷ ትቀባለች፣ ሙሽሪት ማለት ነው ትቀባለች። እሱ ደግሞ በእጁ አለንጋ ይዛል። የምንድን ነው አለንጋዋ? መቼም እኔ አረሳትም። አለንጋዋ ምንድናት? የበሬ ቆዳ ናት። እንደ ቀጭናት እንደዛ ቻርቆ እንደጅራ እንደዛ ጧት ያደርጋል። ሰው ሙሽራው ይረብሽ ማለት ነው። ያንን የመጣ ሰው ገረፍ ያደርጋል፣ እንደዚህ ያደርጋል ማለት ነው። ባህላችን ነው ማለት ነው። እዛ ትከድ ሲወጣ ትገባ ብሉልኝ ጠጡልኝ ብላል። ስጋዋል የጎረቤት ሰው ሁሉ ያበላል። እንጀራ ሁሉ ምን የጎረቤት ሰው ውሎ ይባል። አሁንም የጎረቤት ሰው ውሎ ይባል። ክርስቲያኖችን ወገን ጎረቤቶች ተሆኑ ምን ያመጣሉ? እንጀራ፣ ለምለም እንጀራ። ለምን ወጣ አይሰሩላቸው? ለምለም እንጀራ ዘይት አለው ይሰጣሉ ለሙሽራው። ያንን ይሰጡና ሰርተው ይበላሉ ማለት ነው። ግን ያንን እያደረጉ ማለት ነው ይዘፈናል፣ ይጨፈራል፣ ያለ ጎረጎረው ያሽቀርራሉ። በየጎረው ይላሉ። ያችን እንደገና 15 ቀን ሁሉ ይጨፈራል። ምን ይባላል? ግን ሀገራችን ልጆች ማብሪያት እስካሁን ድረስ የሉ። ምንድን ነው ያለው? አሁንም ፋኖስና ኩራዝ ነው እና ይሄ ናባዲና ነው ምትሉት እሱ ነው ያለው። አሁንም ድረስ ማብሪያታችን አልገባም። ለምን? ገጠር ነው፣ ተራራ ነው ገጠር አገራችን። በቅሎዋ ፈረስ በቅሏት በጣም ሴት ልጅ ፈረስ ነው። ፈረሱ ብታውቅ ያምራል። እንዲህ ልጓሙ ተለጉሞ ያገቱ ውጣ ገባ ታዲያ ከዛ ሁሉ የጭፈረው አይነት የፉከረው አይነት ምን ብዬ ልነግራችኋለሁ? ምን ብዬ እያሉ
እንዲስቡ ይሄንን እምልላችሁ ማለት ነው። ይህን እያሉ ይላሉ። እንደገና ከዛ ደግሞ ምን ይሰጣል? ሴቷ ቤት ወደ ሙሽራው ቤት ትሄድ ዳቦ ይሄ ምንድነው ዳቦ ይሄ ዳቦ ድሙልሙል ዳቦ ይሰጣል። ያ ድሙልሙል ዳቦ ሲሰጥ መንገድ ላይ ምን ያነጥፋሉ ልጆች? የኛ ሀገር ልጆች ሙሽራ ሲመጣ ጨርቅ ያነጥፋሉ። ልንገራችሁ፣ ያ ጨርቅ ሲነጠፍ የአገሩ ባህል ጨርቅ ሲሰደድ ለነዛ ለልጆች እዛ ጨርቃቸውን ያነጥፉበት እየተቆረሰ ይሰጣል። ይህ ባህላችን ነው። ይሰጣል። አሁንም ድረስ አልቀረም፣ ይሰጣል። አሁን ግን ተሻሽሎ ምን መጣ? ያልጋ ፍራሽ መጣ፣ ትራስ መጣ። ግን እኛ በምንድን ነው ብርኩማ ትከተለን? ብርኩማችንን ይሆናል የብኒ ቀዳዳችን ቃባችንን ይዘን ለወዲ ያገራችን የጥፍር መቁረጫ ታይቀር እሱ ይሰጥ። አሁን ተሻሽሎ እንዲሁ እያየሁ ነው። አሁን ቤት ያገባ ተመልከቱ። አላህ ግን አለግዴህና ጊዜ ይንጣለን። አሁንም የከተማ ሰው አገራችን ማብሪያ ገብቶ አገሬ ማብሪያ ባብዬ ማብሪያት ማወራችሁ አባህ ያለ እናገራችሁ። ግን አገሬ እንትላችሁ እንጂ በጣም ወላሂ ቆንጆ ለምለም አገር ነው። ለምለም አገር ነው። እውነቴን እላችኋለሁ። አሁንም እንብላ እንጠጣ። የበላ አይቀር የበላ አይመስለው ህዝቡ አኽሪቡ ነው ወዶ ገብሱ እንላለን። አላህ ይጠብቃችሁ ልጆች። አላህ ሙሉ እንጀራ ይስጣችሁ። አላህ እንግዲህ ያደ መልካም ሰልመኛ ነው። ወዲሃለሁ። አሰላም